የአንድነት ምስጢር ከድንጋይና ጭቃ እስከ ሰማይ የደረሰ ጥበብ። ሰላም ጤና ይስጥልን የተከበራችሁ የቻናሌ ቤተሰቦች፣ ዛሬ በአንድ ታላቅና ጥልቅ እውነት ዙሪያ እንመካከራለን። ዓለማችን የምትቆመው ታሪክ የሚሰራውና ነገ የሚቀርጸው በግል ጥረት ብቻ አይደለም፣ ይልቁንም ትናንሽ ነገሮች በሚፈጥሩት ትልቅ ትስስር እንጂ። አንድ ጥንታዊ ትልቅ የሆነ አባባል አለ፣ እንዲህ ይላል: ድንጋይና ጭቃ ቢቀጣጠሉ ታላቅ ቤት ረጅም ቅጥር ይሰራሉ። እናንተ ምድራውያን ሰዎች እንደዚህ ብትረዳዱ ጥበባችሁ፣ ኃይላችሁ ከሰማይ በደረሰ። ይህ አባባል ለምን ድንጋይና ጭቃን እንደ ምሳሌ አነሳ? ለምንስ የእኛን ኃይል ከሰማይ ጋር አገናኘው? ዛሬ የዚህ ጥልቅ ፍልስፍና ሚስጥር እንፈታለን። እስከ መጨረሻችሁ አብራችሁ ቆዩ። እስኪ ላፍታ ተመልከቱ። አንድ ድንጋይ ብቻውን ቢቀመጥ ድንጋይ ነው። ጥንካሬ ያለው ግዙፍ ሊሆን ይችላል። ነገር ግን ብቻውን እስከሆነ ድረስ መጠለያ ሊሆን አይችልም፣ ቅጥር ሊሆን አይችልም። ጭቃም ቢሆን ብቻውን ቅርጽ የለውም፣ ረጅም ዕድሜ አይኖረውም። ድንጋዩ እኔ ጠንካራ ነኝ ብሎ ጭቃውን ቢንቅ፣ ጭቃውም እኔ ካልኖርሁ ድንጋይ አይጣበቅም ብሎ ቢኩራራ ቤቱ አይሰራም። የቤቱ ውበትና ጥንካሬ የሚመጣው ድንጋዩ ጥንካሬውን፣ ጭቃው ደግሞ የማጣበቅ ባህሪውን አዋህደው ሲገናኙ ነው። ድንጋዩ የሰው ልጅ ግለሰባዊ ችሎታ፣ እውቀትና ብቃት ምሳሌ ነው። ጭቃው ደግሞ በመካከላችን ሊኖር የሚገባው ፍቅር ነው፣ መግባባትና መተሳሰብ ነው። እውቀት ብቻውን ቤት አይሰራም፣ ፍቅርና መግባባት ብቻውን መሰረት አይሆንም። ሁለቱ ሲቀጣጠሉ ግን የማይደፈር ቅጥር፣ የማይፈርስ ቤት ይሆናሉ። እናንተ ምድራውያን ሰዎች እንደዚህ ብትረዳዱ ይላል አባባሉ። እኛ ሰዎች ብዙ ጊዜ የምንሸንፈው በደካማነታችን ሳይሆን ባለመረዳዳታችን ነው። አንዱ ያለው እውቀት በሌላው ዘንድ ላይኖር ይችላል። አንዱ ያለው ጉልበት ሌላው ጋር ላይገኝ ይችላል። ሰው እንደ ድንጋይ የተለያየ ቅርጽ መጠን አለው። አንዳችን በትምህርት፣ አንዳችን በንግድ፣ አንዳችን በኪነ ጥበብ፣ አንዳችን ደግሞ በጉልበት ድንጋዮች ነን። ጭቃው ግን ዓላማችን ነው። በአንድ ዓላማና በአንድ ፍቅር ስንጣበቅ ግን ማንም የማይችለን ኃይል እንሆናለን። የጥንት አባቶቻችን ተመልከቱ። እነዚያ ግዙፍ አድባራት፣ እነዚያ ሰማይ የነኩ የአክሱምና የላሊበላ ድንቆች የተሰሩት እኔ በሚል ግለኝነት ሳይሆን እኛ በሚል የጭቃና የድንጋይ ቅጥጥል ነው። የሰው ልጅ ታሪካዊ የቀየሩት ታላላቅ ግኝቶች ሁሉ የብዙ አእምሮች ትብብር ውጤቶች ናቸው። ይህ የአባባሉ መጨረሻ ክፍል እጅግ ያስደንቃል። ከሰማይ በደረሰ። ሰው ብቻውን ሲሆን ደካማ ነው፣ ምድራዊ ነው። ነገር ግን ሰዎች ሲረዳዱ፣ ሀሳብን በሀሳብ ሲያዳብሩ፣ አንዱ የሌላውን ጉለት ሲሞላ ኃይላቸው ምድራዊ መሆን ይቀራል፣ ሰማያውያን ወይም መለኮታዊ ኃይልን ይላበሳል። ይህ ማለት ምን ማለት ነው? የማይቻል የሚመስለው ነገር ማድረግ ይቻላል ማለት ነው። ባህርን መሻገር፣ ተራራን መፍለጥ፣ ጨረቃ ላይ ማረፍ፣ እነዚህ ሁሉ የሰው ልጅ ብቻውን ሆኖ ያደረጋቸው ሳይሆኑ ተረዳድቶ የደረሰባቸው የጥበብ ጫፎች ናቸው። መረዳዳት ማለት ድክመትን ማጋራት ሳይሆን ኃይልን ማባዛት ነው። ጭቃው ድንጋዩን አይሸከመውም፣ ድንጋዩም ጭቃውን አይተካውም። ነገር ግን አንዱ ለሌላው መኖር ሲጀምር የማይደርስበትን ጥበብ መጨበጥ ይቻላል። እርስ በርሳችን የምንገፋፋ ከሆነ ግን ጥበባችን ከመሬት አይነሳም፣ ኃይላችንን በየቀኑ ይበናል። እንግዲህ ወዳጆች፣ የዛሬው መልእክታችን ግልጽ ነው። እያንዳንዳችን እንደ ድንጋይ ጠንካሮች ልንሆን እንችላለን። ነገር ግን ያ ጥንካሬያችን ዋጋ የሚኖረው ለታላቅ ቤት ግንባታ ሲውል ብቻ ነው። ዛሬ በቤተሰባችሁ፣ በስራ ቦታችሁ፣ በሀገራችሁ ላይ የምትሰሩት ቤት ጥንካሬ እንዲኖረው ከፈለጋችሁ ድንጋይ መሆን ብቻ አይበቃም። ጭቃውን፣ ያንን የሚያጣብቀውን ፍቅርና መረዳዳት አትዘንጉ። ብቻህን ሩጠህ ከምታጥረው አጭር ቅጥር ይልቅ ተባብረህ የምትገነባው ታላቅ ግንብ ለልጅ ልጅ ይተርፋል። ጥበባችን ከሰማይ እንዲደርስ፣ ኃይላችን እንዲታወቅ መረዳዳትን መመሪያችን እናድርግ። ድንጋይና ጭቃ መሆናችሁን አትርሱ። ድንጋይነታችሁ ለጥንካሬ፣ ጭቃነታችሁ ደግሞ ለአንድነት ይሁን። ስለ አዳመጣችሁን ከልብ አመሰግናለሁ። የተረካ ሌሎች እንዲደርስ ላይክ፣ ሸር በማድረግ አትርሱ። በሌላ ርዕስ እስክንገናኝ ድረስ ቸር ሰንብቱልኝ።